አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን መለስ ሰላም ያድርግልን እና እንዴት ናችሁልኝ? ሰላም ናችሁ ወይ? እስኪ አበረታቱኝ ውዶችዬ። በመልካምነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አይከፈልበትም። በርችም ላላችሁኝ እህቶቼ ጀዛኩሙላሁ ኸይረን አላህ ሱብሓነሁ ወተዓላ ያክብርልኝ ውዶችዬ። እና እንዴት ናችሁልኝ? ሰላም ናችሁ ወይ? ያው ጠፍቻለሁኝ አልተመቻቸልኝም ነበርና ለዛ ነው እላችኋለሁኝ። እና ዛሬ አንድ ጥያቄ ልጠይቃችሁ ነው። የምታውቁ ካላችሁ በኮሜንት ብታሳውቁኝ ደስ ይለኛል በመልካምነት። እሱም ደግሞ ምን መሰላችሁ? የምህረት አዋጅን በተመለከተ ማለት ነው። አንዲት ጓደኛዬ ያው ጠይቅልኝ ብላኝ ነው፣ እኔ አይደለሁም። የድሮ ፓስፖርት ነበራት ማለት ነው። አዝረቁ ቀዩ ሳይሆን አዝረቁ። በዛ ኢቃማ ማሰራት ይቻላል ወይስ አይቻልም? የምታውቁ ካላችሁ በኮሜንት አሳውቁኝ ማለት ነው። ምክንያቱም ይሄ የድሮ ፓስፖርት አዝረቁ ይሄ ማለት ነው ድኹሉል መምለካ ስላለው በዚህ ኢቃማ ማሰራት ይቻላል ወይ ማለት ነው። ቀዩ ካይሁነን ያሰራ ነው አይቻልም። እኔም አሁን አለኝ ቀዩ፣ ግን ድኹሉል መምለካ የለውም። ትኬት ቆርጦ ወደ ሀገር መሄጃ እንጂ ኢቃማ ማሰራት አይችልም ብለዋል። ድኹሉል መምለካ የሌለው ፓስፖርት እና ይሄ ስላለው በዚህ ኢቃማ ማሰራት ይቻላል ወይ? እና የምታውቁ ካላችሁ መልሱልኝ ይላችኋለሁ ውዶችዬ። እና እንዴት ናችሁልኝ? ሰላም ናችሁ? በተረፈ አበረታቱኝ ይላችኋለሁኝ። መቼም ሀገር አይጠገብም። ከአሁን በኋላ እንግዲህ ኢቃማ ተይዞ እኔ እንጃ ያው የቆየ ነው ማለት ነው። ከ14 አመት በላይ ከ15 አመት በላይ የኖርነው ከአሁን በኋላ እንግዲህ ኢቃማ ይዘን እንትን ለማለት ትንሽ ይከብዳል። የኖርነውን ያህል ኑረን ወደ ሀገራችን መሄድ ነው እንጂ እንደ ሁል ጊዜ ሰው ታዛዥ መሆን በጣም ይከብዳል። ብቻ ግን የሀገር አይጠገብም። ያው ካልተያዝን በስተቀር እኮ በቃኝ ብሎ የሚሄድ የለም። ሱብሃንአላህ። ያው ሀገራችንም ሰላም ስለሌለ አብዛኛውን ብዙዎቻችን ወደ ሀገር መግባት እየፈለግን ወላኪን ሰላም ስለሌለ ካይሆለ ለመኖር መርጠናል ማለት ነው። እስከ ነሲባችን እስከ ተያዝነ ድረስ ማለት ነው። ብቻ ሀገራችንን አላህ ሰላም ያድርግልን። ሁላችንን በያለንበት አላህ ይጠብቀን። እና የምታውቁ ካላችሁ አሳውቁኝ እላችኋለሁ አሁንም። እና አበረታቱኝ ውዶችዬ። ላይክ ሼር ሰብስክራይብ እያደረጋችሁ ነው። እስኪ 100 ሰብስክራይብ እንኳን አስገቡኝ። ምናልባት ላይቭ ቢያስገባኝ ማለት ነው። እሱ እንኳን ቢብሏል ብዙ እህቶች መልሰውልኛል። እስከ 50 ከሆነ መግባት ትቻለሽ ብለው ነበር። ሞክሬው ነበር ወላኪን እንቢ ብሏን አላስገባኝም ብሎ ማለት ነው። ምናልባት ምኪን እንኳን 100 ሲሞላ ሊያስገባኝ ሊችል ይሆናልና እና 100 አስገቡኝ እላችኋለሁ ውዶችዬ። ተንተባተብኩባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።